ሰላም እንግዲህ የቃል ልጇ አለመሆኗን በዲኤንኤን አስመርምራ አወቀች። ልጇ እንግዲህ ብሌን እንደሆነችም ተነገራት። በጣም ደስ ይላል። እንግዲህ ለዘመናት ልጇን ፍለጋ የነበረችው በውሸት ልጇ ነች ተብላ ቃልን በቤቷ ውስጥ እንደ ልጇ ተቀብላ ስታስተናግድ የነበረችው በአሁኑ ሰዓት ግን ሳሚ ደውሎ በነገራት መሰረት ልታምን ባልቻለችበት ምንም ነኝ ጥፋተኛዋ መጀመሪያም ቢሆን ወንድሜን ማመን አልነበረብኝም፣ ሳላስመረምር መቀበል አልነበረብኝም በማለት እንግዲህ ቃልን ጠዋት እንዳትጠፋት በበሩ ቁልፍ አርጋ አብራ ካሳደረች በኋላ ወደ ዲኤንኤ ምርመራ ይዛት ትሄዳለች። ምርመራውም ውጤት እንግዲህ እንደሚያሳየው ቃል ልጇ እንዳልሆነ ስትሰማ አንቺ መጀመሪያም ነግሬሻለሁኝ፣ የልጄን ማንነት ነጥቀሻል፣ ገንዘቤን ዘርፈሻል፣ አንቺን አስይዝሻለሁኝ፣ መጀመሪያውንም ነግሬሻለሁ በማለት እንግዲህ ትጮህባታል። እሱንም እንግዲህ መጀመሪያ ስትጠይቀው ጠይቅልኝ እስኪ ቃል የማናት ልጄን የልጅ ናት ወይ እያለች በምትጠይቅበት ሰዓት የኔ ልጅ አይደለችም ወይ እያለችው ስትጠይቀው እንግዲህ ወይኔ ያመረረች ማለት ነው። እንግዲህ ማን ነገራት? ሳሚ ነው የሚነግራት። ይሄ ቆይ ሳሚ አለቅህም አሳያለሁ እያለ ቃል ዝም ብላ በባዶ ስትፎክር ነበር። እሱም አንተ የውሻ ልጅ ቆዳህን ገፍፌ ነው የምሰድህ፣ አንተ ነህ የነገርካት እያለ በንዴት ተናደደ። በዚህን ጊዜም እሷ ንገረኝ እባክህ በኃይሉ አንድ ነገር አድርግ እያለች በአሁኑ አበቃልን እያለ ቃል ትጨናነቅ ነበር። ማን ነው እንደዛ ያለች በማለት ለሰላም ይመልስ። አንተ ምን አገባህ ማን እንዳለኝ የጠየኩህን መልስልኝ፣ ቃል የኔ ልጅ ናት ወይንስ አይደለችም ሲሉ እንዴት የኔን እናት ሽልኝ ወንድሜን አታምኒ መሆንሻል እህቴ አቷሸይ በኃይሉ አለች። ልጄን ከቤቱ አባራ የት ነው የወሰድካት በማለት ትጠይቀዋለች። እሱም እንዴት እኔ እህትህ ጋር ይሄን ነገር እንዴት ታደርገኛለህ? ምን በድያለሁ? እህቴ ምን ሆነሻል? በማለት ስለማን ነው የምታወሪው? አልገባኝም እኮ እያለ ለማረሳሳት ይሞክራል። በደንብ ገብቶሃል፣ ልታታለኛት ሞድ የምን ማታለል ነው እያለ ሊክዳት ሲያስብ ወንድምሽ አታላይ ነው አሉሽ እንዴ? ወይንስ ከኔ ከወንድምሽ የተሻለው እነሱን አመንሻቸው? እነሳሚን እስኪ ንገን ማን ነው እንደዛ ያለሽ እያለ ደጋግሞ ስጠይቃት አይ እንደዚህ እጇ ላይ ስልኩን ሲያይ ሳሚ መሆኑን ሲያይ አንተ ውሻ ልጅ አንተን የነገርካት አሳይሃለሁኝ እገለሃለሁ ቆይ አላቆይህም እያለ ሲለው እንግዲህ በቁም ነው የምገለው እያለ ይዝት ገብ ሳሚን አምነሽ ነው እኔ እናት የስጋ ወንድምሽን የከዳሽኝ አላት። ይኸውልሽ እህቴ ሆን ብሎ ቤተሰባችንን ለመበጥበጥ ያደረገው ነው። በቃ በኃይሉ ከዚህ በላይ መዋሸት አይሰለችም? እውነት እንግዲህ የኔ ልጅ የፈለገ ይሁን እሱ እንዴት ስላባባ ሊያውቅ ቻለ በማለት ስጠይቀው ስላባባ ብሎ ደነገጠ። ምክንያቱም አባቱን አፍኖ የገደለው እሱ ነው አድርገዋል ማለት ነው ስትለው ደነገጠ። ይህንኛው ሚስጥር ያወቀች መሰላል። ምን አድርገ አባባ እኮ በጣም ይወድህ ነበረ፣ ግን አንተ ሰካራምና ጠጭ ስለሆንክ ገንዘብ ታባክናለህ ብሎ ነው። አባባ ምን አድርጎ ነው አባባ ለእኔ ንብረት አወረሰ ብለህ ነው ቂም ያዝከው? በማለት በጥፊ ትለዋለች። ክፉ ሰው ነው። የእሱ ሀብት እኮ ለሁላችን በቂ ነው። ደግሞ የፈለግከውን ውሰድ ብዬህ አልነበረም? እንዴት ለገንዘብ ብለህ ይህን ታደርገኝ? አንተ በውስጥህ እያደባህ እየጎዳህ ነበር በማለት ትለዋለች። ተመስገን አለ። ለካ እኔ ደግሞ አባቴን ገንዘብ ለምን ለሱ አወረስክ ብዬ ገብቼ ሳፍን የገደልኩት በንዴት አንቄ የገደልኩት እኔ መሆኔን ያመነ መስሎኝ ያወቀች መስሎኝ ነበር። አባቴ ለአንቺ ሰጠሽ? አዎ ተናድጄ ሂጄ አንቄ ገድያለሁ። አንቺንም በፊቴ በመንገዴ ከመጣሽ አላሳልፍሽም በማለት ይዝትባታል። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆነ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ሰላም የመጨረሻ ብሌን ልጇ መሆኗን አስመርምራ ቃል ልጇ አለመሆኗን ተረድታ ብሌንን ለዘመናት ልቧ ሲደነግጥበት እንደነበርና ወይኔ እሷ እኮ እኔ ድሮም ቢሆን ታሳዝነኝ ነበር እያለች ብሌንን አቅፍ አድርጋ ብሌንም እኔም እኮ አንቺን ብዙ ጊዜ በመርዝ ሊገሉ ሲያስቡ እኔ ራሴ ውስጤ እየተሰማኝ ስንት ቀን አስጠየሻለሁ በማለት ትነግራታለች። ለገዛ ልጄን ከጉያ ይዤ ነው ልጄን እንግዳ ያልሆነችው ጋራ ልጄ ናት እያልኩ ስንት ጊዜ አንቺን አታስመሲ እያልኩሽ
ስላደረግኩሽ መልሼሻለሁ። ለካ የዛን ጊዜ ቆም ብዬ ባዳመጥሽ ጥሩ ነበር በማለት ትላለች። ከዛም እንግዲህ ዳግምንም ቃልን እንደምንም ብለህ ጓደኛ አድርገህ የኔነቴን አጣራልኝ እና እናቴን ልወቅ ባለችው ጊዜ አንቺን አላደርገውም ቀፋት ሳማት ነው የምትይኝ ወይንስ አድርግ ነው የምትይኝ? ምንድን ነው የምትይኝ? አየሽ ይህንን ብትወጂኝ አታዥኝም ነበረ ገና ቂም እንዳያሽብኝ ነው አንቺ በማለት እያሉ ባሉበት ሰዓት ነው ድንገት ሲገቡ ይህን ነገር እየተነጋገሩ በመደረሱ ሰዓት ብሌን ልጇን ሰላም እናቷ መሆኗን የተዋወቁት በጣም ደስ ይላል። አባዬ እንግዲህ አባቴ ህይወቱን ለመቀየር ሁሉን ነገር ስጪው ለሱ እሱ ይፈራኝ ነበር። አንድ ቀን እወድሃለሁ ልጄ ሳልለው እንዳይሞትብኝ አባቴ እያለ ስላንተ ያስብ ነበር ሲለው ውሸት አለ። አባባ እንደዚህ አይልም አለ። እኔም መቼም ወዶኝ አያውቅም። ሁል ጊዜም የበታችነትን ነው የሚሰማኝ። መቼም ይህን አይልም አለና ለመቀበል ከበደ አይደለም አለችው ሰላም። የምርም አንተ ትጠላው ነበር ማለት ነው አለችው። እሱ ግን ለአንተ ብዙ ነገር ያስብልን ነበር። እውነትሽን ነው በማለት የውሸትን ባለቀሰ። አባባ እንዲህ አለ አለ። አባባ እንዲህ አለ። አባቴን በእጄ የገደልኩት ወይኔ ልገለው እኮ ስገባ አልጋ ላይ ሆኖ ልጄ የምነግርህ ነገር አለኝ ሲለኝ የነበረው ለካ እንደሚወደኝ ሊነግረኝ ነበር ማለት ነው ወይኔ ብሎ ወጀን በእጄ በላሁት ብሎ አለቀሰ። ምንድን ነው የሚያስለቅስህ አለችው። እሷም ምንም አይደለም አለና ማልቀሱን ጀመረ። እስኪ አሁን እውነቱን ንገረኝ እስኪ ሳትዋሽ እውነቱን ንገረኝ ልጄ ማናት እኔ እያለች ስታስጨንቀውም በፍጹም ልጇ ብሌን መሆኗን ሊናገራች ያው ምን እውነት ነው የምትይኝ ቃል ልጅ አይደለችም አለችው። ወይኔ ቃልም እንዴ አሉሽ እንዴ እቺ ቃል አታላይ እኔንም አታላኛለች ማለት ነው። እውነት እሷ ልጅ ካልሆነች እኔ አሳልፌ ነው የምሰጣት እኔ አታላይ ከሆነ አለች። ተናገር እያለ ይሄ ነገር ቃል ቶሎ ብዬ መሄድ አለብኝ እኔ ሊያጋፍጠኝ ነው አለችና እንቅልፏ የተነሳ ይመስል ስንቱን አዳምጣ ተደብቃ እየተንጠራራች ሄደች። ከዛም ቃል ስትሉ የሰማችሁ ይመስለኛል ዛሬ ምን የመሰለ እንቅልፍ መሰለሽ ያዘኛል ያውቃ ዝም በይ አለችና በጎሪጥ አየቻት። ከዛም እሱም እሷ ጋር መተያየት እርስ በርሳቸው ጀመሩ። በዚህን ጊዜ ዳር ሁኜ ካለሁ የሰውዬ ራሱን ለማዳን ሲል ይክደኛል። ስለዚህ እኔ መጣ ይምጣ ብዬ ፊት ለፊት መጋፈጥ አለብኝ ስትል ቃል ለውስጧ ለራሷ መከረች። ከዛም ሰላም እሱንና እሷን እያየች በተራ ማስተያየት ጀመረች። ቆይ ምን ሆናችሁን? የተፈጠረ ችግር አለ አለች። ኧረ ምንም ችግር የለም አላጅሬ ከሰለቸኝ ድራማችሁ በዚህ ሁኔታ መቀጠል አልችልም አለች ሰላም። ከዛ ምንድን ነው ምን ነው እናቴ አለቻት። የኔ ልጅ መሆንሽን ተጠራጥሬያለሁ አለች። ንገሪሽ እውነቱ ልጄ አትመስልኝም ጭራሽ አለች አለቃል። ከዛም ቃል ምን እናቴ አለች እንደነበረባት እኔ ልጅሽ አይደለሁም አለቻት። አዎ ልጄ አይደለችም በዚህ ሰዓት እንደዛ ብቻ ነው የሚሰማኝ። አይ በቃ እኔ እንደ ልጅ እኮ ካልታየው እዚህ ቤት ውስጥ ምን እሰራለሁ ብላ ልትሾልክ ስትል የትም አትሄጂም ቁጭ በይ በማለት እንግዲህ አስቀመጠቻት። ሁለታችሁም አዳምጡ። ነገ ጠዋት የዲኤን ምርመራ እናደርጋለን። ወንድሜን ስላመንኩት እንጂ መቀበል አልነበረብኝም። ስለዚህ ነገ በራሴ በጠዋት ወስጄ ምርመራውን አረጋግጬ እየሰማሽ ነው። ልጄ ሆነሽ ካልተገኘሽ ግን የልጄም ሕይወት በመቀማትሽ የሰው ቤት ገብተሽ ንብረት በመዝረፍሽ ወንጀል እከስሻለሁ ይህን ወቂ ስትል ለቃል አፈጠጠችባት። ቃል አበቃልኝ ብላ ተናደደች። አይኗ ፈጠጠ። ሰላምም አደረገችው። ልጇን ብሌን መሆኗን እንግዲህ የመጨረሻ የምታውቅበት ሰዓት ደረሰ። በኃይሉም ተጋለጠ። ይህ ነው የሰው ልጅ መቼም በውሸት ማንነት ሲጓዝ የሚያገኘውና የሚያጋጥመው። እንግዲህ ዳግም እንግዲህ እናት ዋሽታለች እያለች አባት በሰው እጅ ተገሏል እያለች ለአልማዝንና አባቷን ለማጣላት በእርግጥ ገነት ታውቃለች፣ ግን ዳግም ሄዶ ከባህሉ ጋር ይጋጭብኛል በማለት ነበር ሚስጥሩን የደበቀችው። ብሌንም ሚስጥር ለምን ትደብቂናለሽ? ንገሪና አንቺ እኮ አንዳንድ ጊዜ እኔ እንዳልቀየም ትደብቂያለሽ በማለት ትላታለች። ለምንድን ነው የማትነግሪኝ? በቃ ውጭልኝ አውጡልኝ ብላ ስትል ስለ አባትህ ማወቅ አትፈልግም? አባትህ በሰው እጅ ነው የገደለው። እናትህ ታውቃለች ደብቃ ነው እያለች ፀሐይ ስትለፈልፍ ፀሐይም
እንደገና ዘርቤ ውጭ ብሎ አስወጧት። አሁን ብሌን እናቷን ሰላምን ካወቀች በኋላ እናቴ አልማዝ የተባለች እኮ የውሸት እናት ያመጣውም በኃይሉ ነው። አንቺንም በመርዝ ሊገሉሽ የነበረ ነው። ስለዚህ አንቺም ጋር እነቃል 300 ሺህ ብር ተቀብለውሻል። ይህን የተቀበሉሽ ደግሞ ለአልማዝ ለመስጠት ነው በማለት ሚስጥሩን ሁሉ እንዳለ ሁሉን ነገር አውጥታ ነገረቻት። ሰላምና ብሌን ተቃቅፈው እንግዲህ አሁን የእናትነት ልጅ ጣዕሙን ያጣጥማሉ። ሳሚ ታሪክ ሰርቷል ማለት ነው። ይህም ሁሉ ያደረገው ታሪክ ሳሚ ነው። ሳሚ አባቱን በኃይሉ የተነጠቀ፣ ዳግም አባቱን በኃይሉ የተነጠቀ፣ ብሌን እናቷን የተነጠቀች። በእርግጥ የብሌን እናት በህይወት ኑራ ሰላም መሆኗ አገናኝታለች። የሳሚና የዳግምን አባት ግን ህይወት እስከ መጨረሻው አስወግዷቸዋል። ይህ ገና የሚቀጥል ታሪክ ነው። አሁን ወይዘሮ ፀሐይ ሚስጥሩን እያወጣችው ነው። ሚስጥሩንም እንግዲህ የአባቱ ገዳይ በኃይሉ እንደሆነ እያወቀ ነው። ከዚህ በኋላ በኃይሉ ጉዱ እየተጋለጠ ነው። አባቴ በሰው እጅ ነው ወይ የሞተው በማለት ዳግምም ደጋግሞ እናቱን ሲጠይቃት፣ እናቱ ግን በፍጹም ልትናገር አልቻለችም። ብሌን ኧረ እባክሽ ዝም አስቢልኝ ብሌን አንቺም ከዳሽኝ ስትላት፣ እናቴ ለምን አትናገሪም? እውነቱን ተናገሪ እያለቻት ነበርና እውነቱን ግን ለመናገር ገነት ችሎታው አልነበራትም። ስለዚህ አሁን ቀጣው ሌላ የቅርብ ጎረቤቴ ናት ብዬ ሚስጥሬን ሁሉ ባካፍላት ጭራሽ ከልጄ ጋር ጣላችኝ። ውሸት እኮ ነው፣ አትስሚ፣ ልጅሽ ተሳስቶ ነው። ከለሱ ነግሬዋለሁ። አንቺ ውሸታ ልጄ ተው ዝም በል እኔ በቃታለሁ በማለት እሷም ስትል፣ አሁንስ በዛ ከበኃይሉ ጋር ተገናኘው ማለት ወሬኛ ነኝ ማለት ነው። በኃይሉ ከእናንተ ጋር ችግር እንዳለበት በምን አውቃለሁ? ዝም በይ ስታቶከቱኪ ሰምቼሽ ምን አይነት አውጣ ነሽ ሲል፣ እሷ እንደውም እረፊ ፀሐይ፣ ምን ከበኃይሉ ጋር ደግሞ ጭራሽ ግንኙነት አለሽ? በጣም ትገርሚያለሽ አንቺ። እኔ ደግሞ ስለ እናንተ አይመለከተኝም። ስለዚህ እውነትም አግኝተሽዋል ማለት ነው በማለት እንግዲህ ምን ይጠበሳልቻት። ውጭልኝ፣ አይን ማየት አልፈልግም ስትላት፣ ኧረ እባክሽ ግን ምን ለመንገር የሄድኩ መስልሻል በማለት ትነግራታለች። ምክንያቱም ወሬ ልታቀብኝ ነው የሄድሽው ያለቻትን እንግዲህ ያው የዳግም አባት በኃይሉ እንዳስወገደው ማወቁ ልትናገር ነበር የሄደችው። እንግዲህ ቀጣዩ ምን ይፈጠራል? ስለምትከታተሉ ከልብ አመሰግናለሁ። በያላችሁ በሰላማችሁ ይብዛልኝ። ላይክ ሸር እያደረጋችሁ አበረታቱ።